ምን እንደሚያስገርመኝ ታውቃላችሁ? ሰዎች ብዙ ጊዜ ጠንክሬ መስራት፣ መጻፍ ወይም በጠዋት መነሳት እንደምወድ ያስባሉ። ነገር ግን ይህ ከእውነታው ፈጽሞ ተቃራኒ ነው። የምጠላቸውን ነገሮች እንዴት መስራት እንዳለብኝ ተምሬያለሁ። ያ ሁሉን ነገር ይለውጡልኛል። ፒተር ሆሊንስ እባላለሁ እና ከዓመታት በፊት የፕሮካስቲኔሽን ችግር ዋና አለቃ ነበር። እቅድ አወጣለሁ፣ አስባለሁ፣ እንዴት እንደማሳካው ስተነትን እውላለሁ። ነገር ግን ወደ ተግባር ስመጣ አንዱንም አላደርገውም ነበር። እያንዳንዱ ቀን በጸጸትና በጥፋተኝነት ስሜት ያበቃ ነበር። ነገር ግን አንድ ቀን የስኬት ሚስጥሩ ሞቲቬሽን ሳይሆን ሰልፍ ዲሲፕሊን ወይም ራስን መግዛት እንደሆነ ተገነዘብኩ። አስታውሳለሁ የሆነ ቀን ሶፋ ላይ ተቀምጬ ባዶ ስክሪን ላይ ያፈጠጥኩ ለራሴ የመሆን ህልሜን እያሰላሰልኩ ነበር። ነገር ግን አንድ ያደረኩት ነገር ቢኖር ማለም ብቻ ነበር። በቃ ከውስጤ ፈንቅሎ የሚወጣ ሞቲቬሽን ወይም መነሳሳትን እየጠበቅኩ ነበር፣ ግን በጭራሽ አልመጣም። እና እንደዚህ ያልኩ የተነሳሽነት ስሜት ኖረኝም አልኖረኝም ዝም ብዬ ብጀምርስ ምን ይፈጠራል ብዬ ራሴን ጠየቅኩ። ከዛ ያን ሀሳብ ለመፈተሽ ወሰንኩ። ለራሴ ፒተር ለ2 ደቂቃ ብቻ ጻፍ አልኩት። ምንም ጫናና ፐርፌክሽኒዝም የለም፣ ግን ጀስት 2 ደቂቃ ብቻ። ከዛ ግን ምን እንደተፈጠረ ገመቱ። እነዚያ 2 ደቂቃዎች ወደ 20 ደቂቃ፣ ያ20 ደቂቃ ወደ 2 ሰዓት እያደገና ቀስ በቀስ ህይወቴ አንድ አካል እየሆነ መጣ። ያኔ ነበር ሞቲቬሽን ውሸት እንደሆነና እውነተኛ ፍሪደም ዲሲፕሊን እንደሆነ የገባኝ። ከዛ ቀን ጀምሮ ሞቲቬሽንን ማሳደድ ትቼ ዲሲፕሊን መገንባት ጀመርኩ። ይህ ዲሲፕሊን ነው How to Do Things You Hate ወይም የምትጠሉትን ነገር እንዴት መስራት ትችላላችሁ የሚለውን መጽሐፍ እንድጽፍ ይረዳኝ። የምንጠላው ጠንክሮ መስራትን ሳይሆን ከምቾት መውጣትን፣ መሰላቸት፣ መቸገር፣ ድካም ወይም እርግጠኛ ያለመሆንን ስሜት አጥብቀን እንጠላለን። ወዲያው አእምሯችን አቁም፣ ይህ መጥፎ ስሜት እየፈጠረብኝ ነው የሚል መልእክት ይልካል። እኛም 2 ሳናስብ ወዲያው የጀመርነውን ነገር ለሌላ ጊዜ አራዝመን እንነሳለን። ነገር ግን ከብዙ የባከኑ ጊዜያት በኋላ የተረዳሁት ነገር ዲስኮምፈርት ወይም ከምቾት መውጣት ጠላታችን ሳይሆን አስተማሪያችን እንደሆነ ነው። በየቀኑ ከምቾት መውጣትን በተለማመድን ቁጥር አእምሯችን በጣም እየጠነከረ ይመጣል። በቃ እድገት ያለው በዛ ዲስኮምፈርት ውስጥ ነው። አንድ ታሪክ ላካፍላችሁ። በአንድ ወቅት የዩቲዩብ ቻናል መክፈት የሚፈልግ ተማሪ ነበር። በቃ ማቴሪያሎችን በማሟላት የሚሰራባቸውን ቀናቶች ፕላን በማድረግና የተለያዩ ኮርሶችን በመውሰድ ብዙ ወራቶችን አሳለፈ። ነገር ግን አንድ ቪዲዮ እንኳን መልቀቅ አልቻለም ነበር። እናም ወደ እኔ መጣና ፒተር ሁሉንም ዝግጅት ጨርሻለሁ፣ ነገር ግን ዝግጁነት እስኪሰማኝ እየጠበቅኩ ነው አለኝ። እኔም እሱን ስሜት ከጠበቀ መቼም እንደማይጀምር ነገርኩት። የዝግጁነት ስሜት ወደ ስራው ከገባን በኋላ የሚመጣ እንጂ ስራውን ከመጀመራችን በፊት የሚሰማን ነገር አይደለም። ስለዚህ እስከ ፍርሃት ጀምር አልኩት። እናም አደረገው። የመጀመሪያ ቪዲዮ ለማየት የማይጋብዝ ነበር፣ ነገር ግን የህልሙ መጀመሪያ ነበር። ልምዶችን እየወሰደና እያስተካከለ መጣ። የምትጠሉትን ማድረግ ማለት ህመምን መውደድ አይደለም፣ ነገር ግን ምቾት ባይሰጠንም እንኳን ማድረግ ያለብንን ነገር ማድረግ ማለት ነው። በአንድ ጀንበር ውስጥ ራሴን ዲሲፕሊን ሆኜ አላገኘሁትም፣ ነገር ግን እነዚህን 5 ጥጎች ተጠቅሜ ቀስ በቀስ የገነባሁት ነገር ነው። የመጀመሪያው ዘ 2 ሚኒት ሩልስ ወይም የ2 ደቂቃ ህግ እለዋለሁ። መጽሐፌን ለመጻፍ ስነሳ በአንድ ቀን ሙሉ ገጽ ለመጻፍ አልሞከርኩም፣ ነገር ግን በቀን ለ2 ደቂቃ ብቻ እንደምጽፍ ለራሴ ቃል ገብቼ ነበር የጀመርኩት። ምክንያቱም የ2 ደቂቃ ተግባር ከ0 ደቂቃ ባዶ ሀሳብ ይሻላል። ትናንሽ ድሎች በፍጥነት ይደረደራሉ። ሁለተኛው ህግ ደግሞ ስሜትን ከተግባር መነጠል ነበር። መስራት ያለባችሁን ስራ ለመስራት ግዴታ ጥሩ ስሜት ሊሰማችሁ አይገባም። ጭራሽ መጻፍ የማልፈልግባቸው ጊዜያት ነበሩ፣ ነገር ግን ግዴታ መጻፍ ነበረብኝ። እናም ቀስ በቀስ መጥፎ ስሜት ላይ እንኳን ሆኖ አክሽን ከመውሰድ ወደ ኋላ ለማለትን እየተማርኩ መጣ። በሚገርም ሁኔታ እየከበደንም ቢሆን አእምሯችንን ካስለመድነው የስሜታችንን ትርጉም ይቀይረዋል። ደብሮኛል፣ ስለዚህ ትንሽ ወጥቼ ፈታ ልበል ከሚል ደብሮኛል ግን መስራት አለብኝ ወደሚል አስተሳሰብ ሽፍት ያደርጋል። ያኔ እናንተን ማስቆም የሚችል አካል አይኖርም። ሩል 3 ወይም 3ኛው ህግ የምትጠሉትን ነገር ማቀፍ ጀምሮ የሚል ነበር። ይህን ነገር የተማርኩት ሚሊታሪ ውስጥ ነበር።
ይህም ማለት ህመምን መቃወም አቁማችሁ ለእድገታችሁ የምትከፍሉት ክፍያ እንደሆነ ማሰብ ስትጀምሩ ህመም በራሱ ህመም መሆኑ ያበቃል። ነገሮች ቀላል እንዲሆኑ መመኘት አቁማችሁ ከባድ እንደሆኑ መጠበቅ ስትጀምሩ ታሸንፋላችሁ። ወይ ዛሬ ዲሲፕሊንን ስቃይ ወይ ደግሞ ነገ የጸጸትን ስቃይ ትከፍላላችሁ። ብቻ በሁለቱም ወይ ሰፈር ማድረጋቸው አይቀርም። ነገር ግን የምትሰቃዩለትን ነገር መምረጥ ይኖርባቸዋል። ህግ 4 ጥረቱን እንጂ ውጤቱን አትሸልሙ። ሁልጊዜ ፐርፌክት ስላልሆንኩ ራሴን እቀጣው ነበር። ከዛ ግን ከባዱ ነገር ውጤቱን ማምጣት ሳይሆን ጉዞውን መቀጠል እንደሆነ ተገነዘብ። ስለዚህ ራሴን ለመሸለም ውጤት እስኪመጣ መጠበቅ አቁሜ ለእያንዳንዱ ጥረት እውቅና መስጠት ጀመር። በየቀኑ አንድ ገጽ በጻፍኩ ቁጥር ለራሴ ዛሬ ጥሩ ስራ ሰርተሃል፣ ለህልምህ ዛሬ የሚጠበቅብህን አስተዋጽኦ አበርክተሃል ብዬ ራሴን አሞግሰው ነበር። ይህ ነገር ተራ ይመስላል፣ ነገር ግን አእምሯችን ከሽልማቱ ይልቅ መንገዱን እንዲወደው ቀላል የማይባል አስተዋጽኦን ያደርጋል። መንገዱን ወደነው ከተጓዝን ደግሞ መጨረሻ ላይ መድረስ የማይቀር ነገር ነው። ህግ 5 ኮንሲስተንሲ ወይም ድግግሞሽ ከአንድ ቀን ትልቅ ተግባር ይበልጣል። ዲሲፕሊን ወይም ወጥነት በአንድ ትልቅ ተግባር የሚገነባ ሳይሆን በጸጥታ በመደጋገም ውስጥ የሚገነባ ልምድ ነው። በቀን ለ10 ደቂቃ ቢሆንም ያለማቋረጥ የሚደረግ ተግባር በአንድ ቀን ትልቅ ፍንዳታ ለማምጣት ከሚደረግ ተግባር የበለጠ ነው። በምንም አይነት ሁኔታ ውስጥ በትንሹም ቢሆን መቀጠልን ራሳችሁ ውስጥ አለማመዱ ከ90% በላይ እርምጃ ለመውሰድ ፐርፌክት የሆነን ጊዜ ከሚጠብቁ ሰዎች በተሻለ ታድጋላችሁ። ከጊዜያት በኋላ አንድ ደስ የሚል ነገር ተከሰተ። በአንድ ወቅት ጠላቸው የነበሩ ነገሮች መጻፍ፣ መስራትና ራስን መግፋት ሰላም ይሆኑ። ምክንያቱም ትልቅ የሆነ ነገር አግኝቻለሁ። ነፃነት የምትፈልጉትን ነገር ማድረግ ሳይሆን ማድረግ ያለባችሁን ነገር ያለ ውስጣዊ ተቃውሞ ማድረግ መቻል። በየቀኑ ራሴን አንድ ጥያቄ እጠይቀዋለሁ። ዛሬ ማድረግ የማትፈልገው ነገር ግን ብታደርገው ሊኮራበት የሚችለው ተግባር ምንድን ነው? እናም በዛ ተግባር ስራዬን እጀምራለሁ። ማራኪም ቀላልም አይደለም፣ ነገር ግን ሪል ነው። እና በዚህ መንገድ ነው ተራ የሚባሉ ሰዎች ክስተት የሚሆኑት። እና አሁን እያዳመጣችሁኝ ከሆነና ባላችሁበት እንደቆማችሁ የሚሰማችሁ ከሆነ ይሄን አስታውሱ። የምትሰሩትን ነገር መውደድ አይጠበቅባችሁም። ምንም ተሰማችሁ ምንም ማድረግ ያለባችሁን ነገር ማድረግ ነው ያለባችሁ። ምክንያቱም የምትጠሉትን ነገር ባደረጋችሁ ቁጥር አንድ ተግባር እያጠናቀቃችሁ ብቻ ሳይሆን አእምሯችሁን ለጥንካሬና ለእድገት ሪፕሮግራም እያደረጋችሁት ነው። ዲሲፕሊን ወይም ራስን መግዛት የምትጠሉትን ነገር እንደምትወዱት አድርጎ መስራት ማለት ነው። ስለዚህ ዛሬውኑ ተነሱና ላለመስራት እየታገላችሁለት ያለውን ስራ መስራት ጀምሩ። ስለምትፈልጉት ሳይሆን በማንኛውም ሁኔታ ውስጥ ማድረግ ያለበትን ነገር የሚያደርግ ሰው ስለምትሆኑ ነው። ይህ መጽሐፍ ከኔ ህይወት ጋር ሪሌት አድርጓል ብላችሁ ካሰባችሁ ላይክ ማድረግ አትርሱ። በቀጣይ ድንቅ መጽሐፎችን ማግኘት እንድትችሉ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰላም።